ነፂ ስቲል ኢትዮጵያ እሺ ወጣያላችሁ ትመጣላችሁ እንደነበር እሺ ነፂ እንኳን ደህና መጣ እንዲህ ስላየነ ደስ ብሎናል እግዚአብሔር ይመስገን በጣም አሪፍ ነኝ በጣም ደስ ብሎኛል ስለተመኛችሁልኝ በጣም ደስ ብሎኛል የህዝብ ፍቅርን ይዞ መቀጠል ቀላል አይደለም ሁላችንም ከናንተ በጣም ትንሽ የበታች ሆነን እንኳን ህዝብ ፊት መቆም በተለይ ህዝብ የሚወደው ሰው መሆን በጣም ብዙ ፈተና አለው እንደምታውቀው ያንን ዝና ይዞ መቀጠል ለዘመናትን የሚያስቀናኝ ካንተ እሱ ነው ጀማሪዎች ብዙ አሉ ዘላቂዎችና የመጨረሻውን ነገር የሚያገኙ ጥቂቶች ናቸውና ብዙ ሰዎች አዝነው ነበር የእውነት ስለደረሰብህ ነገር ስንሰማ ሁላችንም እኛ እንኳን ቤታችን ነው ሁሉ ጊዜም ስለምንገናኝ የሚመጡትን ነገሮች ለማወቅ ቀርበናል ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ በጣም አንድ ትንሽ ልጅ ትላንትና ወክስ አረጋግኝቼው ሰላም አለኝ ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበር ምን የተጻፉትን ነገሮች አለ ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው ታላቅ እህቴ ነች የነበረችው ደነገጡ እነሱ ራሳቸው አላመኑኝም ራሱ ምንድነው አንተ የሆንከው አሉ እንዴ ምን ሆናለሁ አብረና ያለ ነው ምናምን አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው መቼም ሰው ትንሽ እንከን ያጋጥመዋል ይታመማል ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በህክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም እንደዛ አይሃለው ብሎ አልጠበቀም እና ሰዎች ሚዲያን የሶሻል ሚዲያ አጠቃቀሞች በጣም ይወጣበት ሁኔታ አለ ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ እጅግ በጣም የምንወደውን የምናከብረውን ያገራችንን ብዙ ነገር ያስተማረንን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠውና ከምን አኳያ ነው ህመምስ ምንድን ነበር እስቲ ለኦዲየንስ ግልጽ መናረግ ሰዎች ለምን እንደዚህ ሰዎች ላይ ጨክናሉ ለምን ያንን ይጽፋሉ ምናልባት ላይክ ለማግኘት ይሆናል ወይም ደግሞ ምንም አይመስላቸው ይሆናል አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር